የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የታሪክ ብቻ ሳይሆን የጽናት፣ የደም እና የድል ታሪክ ነው። ላለፉት 2000 ዓመታት ይህቺ ቤተክርስቲያን ስንት ማዕበሎችን አሳለፈች። ስንት ነገስታት መጡ፣ ስንት ወራሪዎች አለፉ። ዛሬ እምነት በእሳት የተፈተነችባቸውን ነገር ግን እንደ ፊኒክስ ከአመድ በላይ በክብር የወጣችባቸውን አምስቱን ወሳኝ አስገራሚ ታሪክ ምዕራፎችን በዝርዝር እንቃኛለን። ይህ የታሪክ ዓለም ነው። እስከ መጨረሻው አብራችሁን ቆዩ። እነ የወዲት ጉዲት አላጠፏትም 40 ዘመን ሙሉ። በ10ኛው ክፍለ ዘመን አካባቢ የኢትዮጵያ ፖለቲካዊ መረጋጋት በከፍተኛ ሁኔታ ተናወጠ። ንጉሥ ሰብረሽ ስልጣኑን ለማጠናከር ቢሞክርም ለቤተ ክርስቲያኗ አስቸጋሪ ነበር። በዚህ ዘመን ነበር እጅግ አስፈሪዋ የወዲት ጉዲት የተነሳችው። የወዲት አብያተ ክርስቲያናት ስታቃጥል፣ ካህናትና መነኮሳትን ስታሳድድ ምዕመናኑ ምን ያደርጉ ነበር? ታሪኩ እንደሚነግረን አማኞች ወደ በረሃዎችና ዋሻዎች ተሰደዱ። በዚያ ጨለማ ዘመን የእምነታቸው ብርሃን ግን አልጠፋም ነበር። ጸሎታቸውን በሹክሹክታ ቅዳሴያቸውን በድብቅ ያደርጉ ነበር። ዛሬ የምናያቸው የጥንት ብርሃንና መጻሕፍት ሊተርፉ የቻሉት ያኔ በዚያ ስደት ውስጥ የነበሩ መነኮሳት በሕይወታቸው ቆርጠው ዋሻ ውስጥ ደብቀው ስላቆያቸው። ይህ ዘመን ቤተክርስቲያኗ በስውር የመኖር ጥበብን የተማረችበት የመጀመሪያ ፈተና አለች። ግራኝ ተነሳ ጠማማው 15 ዓመት ሙሉ ካህናትን አሳረደ፣ አስገደለ። በሁለተኛነት ደግሞ ወደ 16ኛው ክፍለ ዘመን ስንመጣ ኢትዮጵያ ታይቶ የማይታወቅ ጥፋት አስተናገደች። በ1540ዎቹ በአህመድ ግራኝ የተመራው ጦር መላ ሀገሪቱን አዳረሰ። እንደ ደብረ ሊባኖስ ያሉ ታላላቅ ገዳማት በእሳት ጋዩ። ታሪክ ጸሐፎች እንደሚሉት በዚያ ዘመን የነበረው ጭካኔ እጅግ ከፍተኛ ነበር። አማኞች እምነታቸውን እንዲቀይሩ ይገደዱ ነበር። እምቢ ያሉ ደግሞ ይሰየፉ ነበር። ነገር ግን ታሪኩ የሚገርመው እዚህ ላይ ነው። በዚያ ሁሉ ጥፋት ውስጥ ምዕመናን የእመቤታችንን ስዕል፣ የጽዮንን ታቦት ይዘው ወደ ተራሮች ሸሹ። በተለይም በጣና ገዳማትና በዝቋላ አካባቢ ያሉ አማኞች ያሳዩት ጽናት አስገራሚ ነው። ቤተክርስቲያኗ ብትደማም አልተሰበረችም። ከጥፋቱ በኋላ አማኞች በጋራ በመሆን አብያተ ክርስቲያናቱን እንደገና ገነቡ። ይህ ዘመን እምነት ከአመድ በላይ ይነሳል የሚለውን ትልቅ እውነታ ለዓለም ያሳየበት ነበር። በሶስተኛም የ17ኛው ክፍለ ዘመን ፈተና ደግሞ ከውስጥ የመጣ ነበር። ንጉሡ ሶሶኒያስ በወቅቱ በነበሩ የፖርቹጋል ሚስዮናውያን ተጽዕኖ የካቶሊክ እምነት ተቀበለ። ይህ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ ታላቅ መከራ መጣ። የኦርቶዶክስ ቅዳሴ ተከለከለ፣ ሥርዓተ ቤተ ክርስቲያን ተለወጠ። ይህን ያልተቀበሉ በሺዎች የሚቆጠሩ አማኞችና ካህናት ተገደሉ። ታሪክ እንደሚለው ኢትዮጵያዊቷ ቤተ ክርስቲያን አዘነች። ሆኖም ግን ተራው ሕዝቡና መነኮሳቱ የቀድሞ እምነታችንን አልለቅም በማለት በጽኑ ተቃወሙ። በመጨረሻም በ1632 ዓመተ ምህረት ንጉሡ የሕዝቡን እምነትና ጽናት መቋቋም አቅቶት የቀድሞ እምነታቸው ትመለስላችሁ በማለት አወጀ። ይህ ዘመን የቤተ ክርስቲያኗን ማንነት ለማስጠበቅ የተከፈለ ታላቅ መስዋዕትነት የታየበት። በአራተኛነት ደግሞ አጼ ሚኒሊክ ኢትዮጵያን አንድ ሲያደርጉና ለአድዋ ድል ሲያበቁ ቤተ ክርስቲያኗ የመንፈስ ጥንካሬ ሆናቸው ነበር። ታቦተ ጊዮርጊስ ወደ ጦር ግንባር ዘምቶ ነበር። ነገር ግን ፈተናው በዚህ አላበቃም። በኋላም በ1928 ዓመተ ምህረት ፋሺስት ጣሊያን ሀገራችንን ሲወር ቤተ ክርስቲያኗ ደግሞ ኢላማ ሆነች። እንደ አቡነ ጴጥሮስ ያሉ ታላላቅ አባቶች ለሀገራቸውና ለእምነታቸው ሲል በጠላት ጥይት ተደብድበው ወደቁ። በየገዳማቱ ያሉ መነኮሳት በግፍ ተጨፈጨፉ። ነገር ግን ይህ ስደት አማኙን ይበልጥ እንዲተሳሰር አደረገው። ቤተ ክርስቲያንና ሀገር አንድ መሆናቸውን፣ አንዱ ያለ አንዱ መቆም እንደማይችል የታየበት የታሪክ ምዕራፍ ነው። ዘመነ መሳፍንት 70 ዘመን አምስተኛ ዘመነ መሳፍንት። በ18ኛውና በ19ኛው ክፍለ ዘመን መካከል ኢትዮጵያ ማዕከላዊ ስልጣን አጥታ በከፍተኛ መከፋፈልና ብተና ውስጥ ገብታ ነበር። ይህ ዘመን የጦርነቶችና የእርስ በርስ ግጭቶች ማዕበል ተፈራረቀባት ነበር። በተለያዩ ገዢዎች መካከል በተቀጣጠለው የስልጣን ሽኩቻ ሳቢያ የታሪክ አሻራ የሆኑ አያሌ አብያተ ክርስቲያናት ተዘርፈዋል፣ እንዲሁም ወድመዋል።
ብዙ ታማኝ ምዕመናንና የቤተ ክርስቲያን አባቶች ከቀያቸው ተፈናቅለው ለስደት ተዳርገዋል። ምንም እንኳ ቤተ ክርስቲያኗ ለታላቅ ፈተና የተጋለጠች ብትሆንም በየአካባቢው የነበሩ ብዙ አብያተ ክርስቲያናት ግን እምነታቸውንና ጥንታዊ ትውፊታቸውን ለመጠበቅ በደምና በአጥንት የተገዛ መስዋዕትነት ከፍሏል። ይህ የመከራ ጊዜ የቤተ ክርስቲያኗን ውጫዊ አንድነት ቢያናውጥም በውስጥ ግን የእምነት ችቦ ከትውልድ ወደ ትውልድ በስውር በሚተላለፍ ትምህርትና ባልተበገረ መንፈስ እንዳይጠፋ ተደርጓል። አስገኛ የሆነውና አማራጭ የሌለው ህብረተሰባዊነት ሶሻሊዝም ያብባል፣ ይለመልማል። ስድስተኛ የደርግ ዘመን። በ20ኛው ክፍለ ዘመን አጋማሽ የደርግ መንግስት ስልጣን በተቆጣጠረበት ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፊቷ የተደቀነውን መራራ ፈተና መጋፈጥ ጀመረች። ሃይማኖት እንደ ኋላ ቀር አስተሳሰብ ተቆጥሮ በርካታ ቤተክርስቲያናትና ገዳማት ንብረታቸው ተወርሶ ለመንግስት እዝ ስር ዋሉ። ቀደምት ካህናት ታሰሩ፣ ተገደሉ። እንዲሁም የቤተክርስቲያኗ የበላይ አባቶች አቋማቸውን በጽናት በመግለጻቸው ከፍተኛ ስደት ደረሰባቸው። ሆኖም ምዕመናን በመንግስት ጥብቅ ቁጥጥርና አስፈሪ ጫና ስር ሆኖም እንኳን የቀደሙ አባቶቻቸውን አደራ ጠብቀው እምነታቸውን በሚስጥር መለማመዳቸውን አላቆሙም። በዚህ የጨለማ ጊዜም ቢሆን የአምልኮ ስፍራቸው በጉልበትና በኃይል ቢጎዱም የቤተ ክርስቲያኗ እምነት በሕዝቡ ልብ ውስጥ እንደጸናና ያልተሸነፈ ወርቃማ ሐውልት ሆኖ ቀረ። ይህ ቤተ ክርስቲያኗን ከከባድ ውሽንፍር ወጥታ ታሪኳን እንድታቀና አስችሏታል። ዛሬም ቢሆን ቤተ ክርስቲያኗ በአዲስ መልክ እየተፈተነች ነው። አብያተ ክርስቲያናት መቃጠል፣ የምዕመናን መፈናቀልና መገደል የዕለት ተዕለት ዜና ሆኗል። ነገር ግን ታሪካችን እንደሚያስተምረን ይህቺ ቤተ ክርስቲያን በመከራ ውስጥ ይበልጥ የምትጠናከር ናት። የጥንት አባቶቻችን በዋሻና በበረሃ የጠበቁት ያ የእምነት ሻማ ዛሬም በእያንዳንዳችን ልብ ውስጥ ሊያበራ ይገባል። ታሪክ ራሱን ይደግማል፣ ነገር ግን ጽናት፣ እምነት ሁሌም አሸናፊ ናቸው። የዛሬው ታሪካችን ይህን ይመስላል። ከነዚህ 7 ዘመናት ውስጥ እናንተን ይበልጥ ያስደነቃችሁ የትኛው ነው? አስተያየታችሁን ኮመንት ላይ አስፍሩ። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ታሪክ ዓለምን ሰብስክራይብ በማድረግ ቤተሰብ እንሁን። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስክንገናኝ ሰላም ቆዩ።